በነገራችን ላይ ከተዋህዶ ሃይማኖት ውጭ ማንም አይጸድቅም። ይሄን ማመን አለባችሁ። ብቸኛ እኔ በቀደም በሚዲያ ተናግሬያለሁ። እኔ ብቸኛ የመጽደቂያ መንገድ ናት ብዬ ማምነው ሰው ሰውን ቢወድ እንጀራ ቆርሶ ያጎርሳል፣ ልብስ ቀዶ ያለብሳል፣ ሀብት ንብረት ያካፍላል፣ ርስት ያወርሳል። የኛ አምላክ ግን የሰጠን ራሱን ነው። ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰዎች ይሞታል፣ እንቅፋት ሞቶ እንሞታለን፣ መራቃችን ትን ብሎ እንሞታለን። ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውር የሚመስለኝ። በአርሲ አካባቢ የክርስቲያን እምነት ተከታዮች በተደጋጋሚ ይገደላሉ። የጴንጤ እምነት ተከታዮች ናቸው የጃልመሮ ደጋፊዎች የሚገሏቸው። ሰላም ጤና ይስጥልኝ ውድና የተከበራችሁ የአዳም ቲዩብ ቤተሰቦች እንደምን ሰነበታችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በዚህ ሰዓት አሳዛኝ የተባለ ዜና ተሰምቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለበርካታ ዓመታት ከገጠር እስከ ከተማ ከሀገር ውስጥ እስከ ውጭ ሀገራት በወንጌል አገልግሎት ሲያገለግል የነበረውና በበርካቶች ዘንድ ተወዳጅነትን ያተረፈው መምህር ዘላለም ወንድሙ በዛሬው ዕለት ማረፉን የአዲስ አበባ ሀገረ ስብከት አስታውቋል። ነፍሱን በአጸደ ገነት ያኑርልን፣ ለቤተሰቦቹም ለወዳጅ ዘመዶቹ በሙሉ መጽናናትን እንመኛለን። ሰላም ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የአዳም ቲዩብ ቤተሰቦች፣ ዛሬ እጅግ በጣም አሳዛኝ የህልፈተ ህይወት ዜና ሰምተናል። መምህር ወንድማችን ዘላለም ወንድሙ መምህር ዘላለም ወንድሙን እንግዲህ የማያውቅ ሰው አለ ብዬ አልገምትም። በአካል ሳይሆን በተለያዩ ስብከት ትምህርቶቹ የማያውቀው ሰው የለም ብዬ ገምታለሁ። ለረጅም ዓመት በቤተ ክርስቲያን በሰባኪ ወንጌል ሲያገለግል የነበረ ወንድማችን ነው። በዚህ በ2018 ዓመተ ምህረት የካቲት 28 ዕረፍተ ሞቱ ሆኗል። እንግዲህ የጻድቅ ሞቱ በእግዚአብሔር ፊት እንግዲህ ቅዱስ እንደሆነ ዕረፍት እንደሆነም መጽሐፍ ቅዱስ ነግሮናል። ይህ የሚያስቀና ይህንን ዕረፍት ለኔ ባረገው የሚያሰኝ በአገልግሎት ዘርፍ ራሱን ሳይገድብ ከሀገር ውስጥ እስከ ሀገር ውጪ በመላው ዓለም ያልዞረበት አህጉር የለም ብዬ ገምታለሁ። በዚህ የአገልግሎት ዘርፍ እግዚአብሔርን ስሙን እየጠራ ሕዝብን እያስተማረ እየሰበከ የእግዚአብሔርን መንገድ እንደ መጥምቁ ዮሐንስ ጥርጊያውን እያቀና የኖረ ወንድማችን ሲያርፍ ሐዘን ሊሰማን ሳይሆን የሚገባው እንደኔ እይታ ምን ነው እንደሱ ከቤቱ ሳልወጣ ቃሉን እየዘራሁ በእግዚአብሔር ቤት ኖሬ ወደ ዘላለም ዕረፍቴ በተጠራሁ ተብሎ የሚያስቀና ነው። ይሁን እንጂ ግን የስጋ ዕረፍት ሰው ከስጋ ሲለይ በአካል ያው ሐዘን አይቀርምና ወንድማችን ነፍስ ይማርልን እያለን አንዳንድ ስራዎቹ ምን ይመስሉ እንደነበረ እስኪ እንከታተላለን። ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰዎች ይሞታል፣ እንቅፋት ሞቶ እንሞታለን፣ መራቃችን ትን ብሎ እንሞታለን። ከመጣ አይቀርም። ግን ሃይማኖትን አጽንቶ ምግባርን አቅንቶ ለንስሐ የሚገባ ፍሬ አፍርቶ የአምላክን ቅዱስ ሥጋና ክብር ደም ተቀብሎ ተዘጋጅቶ መሞት ደግሞ መታደል ነው። ሞት ዕረፍት ነው። ስጋችንን ነው የሚገድሉት፣ ነፍሳችንን የት ያገኟታል? ስጋችሁን የሚገድሉትን አትፍሩ ይላል። ነፍሳችሁን መግደል አይቻላቸውም እና ይላል ቃሉ የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ። ስለዚህ ስጋችንን የሚገድሉትን አትፍሩ፣ ይልቅ አምነን እንሞት። እግዚአብሔር ለሁላችንም ጽናቱን ይስጠን። አሁን በየቦታቸው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል። ይሄ እግዚአብሔር ትእዛዝ ያለማወቅን ወራት አሳልፏል። ጣዖት በማምለክ የኖርንበት፣ በዝሙት የኖርንበት፣ በስካር በዘፈን የተመላለስንበት፣ በስጋ ስራ፣ በጨለማ ስራ፣ በኃጢአት ስራ የኖርንበትን ያንን ያለማወቅ ወራት
እግዚአብሔር አሳልፏል። በሲጋራ፣ በጫት፣ በአሽሽ ሱስ የተመላለስንበት፣ ጠጥቶ በመስከር ዳንኪራ በመርገጥ በመጨፈር በመደነስ የተመላለስንበት ዘመን አሳልፎታል። ያን ያለማወራት አሳልፎታል። አሁን ሰውን ሁሉ በያለበት ቦታ ንስሐ ይገቡ ዘንድ ያዛላል፣ ቀን ቀጥሯልና። በዚያም ቀን ባዘጋጀው ሰዎች በዓለሙ ላይ በጽድቅ ሊፈርድ አለው ይላል። ፍርድ ነው የሚጠብቀው። ስለዚህ አሁን መዘጋጀት። በተወደደ ሰዓት ሰማሁ፣ በመዳን ቀንም ረዳሁ። የተወደደው ሰዓት አሁን ነው። መቼ ነው? አሁን ነው። የመዳን ቀንም አሁን ነው ይላል። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ ዛሬ አላለም፣ አሁን ነው ነው ያለ። ዛሬ አላለም። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። ዘመናችን እጅግ አጭር ሆኗል። እድሜያችን ከሸማኔ መወርወሪያ ይልቅ እየቸኮለ ነው። ከሚሮጥ ሰው ይልቅ እየፈጠነ ነው። ተሰባሪ ሸክላዎች ነን። እርግጠኞች እንኳን አይደለንም ስለ ነገ ለመናገር። ከደቂቃዎች በኋላ ምን እንደሚገጥመን እንኳን አናውቅም። አይተናል ብዙ ሰዎች ተጠርተው ሲሄዱ፣ እኛም ተራችንን የምንጠብቀው። ምነው ለቸኮልህ ምነው ቶሎ ቶሎ ከአቡነ ዕንባቆም ጋር ያለ ሆይ ቀጠሮ የአባትና የልጅ ምንድነው ሚስጥሩ? በ40 ቀናቸው እንዲህ ሲጠራሩ በ40 ቀናቸው እንዲህ ሲጠራሩ ለትንሣኤ በምድሪቷ ኢየሩሳሌም ዴር ሱልጣን ገዳማችን ስንጠብቃችሁ እናንተ በሰማያዊቷ ኢየሩሳሌም ተሰበሰባችሁ። ወዮ ለራሴ አለ ጸሐፊው። የታላቁ ሐዋርያ የወሊሶ መብራት የገባሬ ተአምር የአባ ወልደ ትንሣኤ ብፁዕ አቡነ ዲዮስቆሮስ የሆኑት ማለት ነው። በፍሬ በረከት ረድኤታቸው የረበበበት ተንቀሳቃሹ መጽሐፍ ቅዱስ መምህር ወመገስጽ እውነትን እውነት ውሸትን ውሸት ሐሰትን ሐሰት ብሎ የመሰከረ መስሎ ሳይኖር ኖረ። ስምና ዝና መንፈሳዊ ሕይወቱን ያላወየበበት ያላደበዘዘበት ውዳሴ ከንቱ የሚጸየፍ መፍቀሬ አበው ወገዳማት የትሩፋት ሥራ አበጋዝ ደብረ ወገግ ስትመሰክር ደብረ ወገግ ትመስክር። መምህር ዘላለም ወንድሙ ነበር እንዲህ ቅርብ ነበር። አንድ ቀን አቡነ ዕንባቆም ጋር ገባን። በረከታቸው ይድረሰንና በደቡብ ኦሞ ክርስትና የማጥመቅ አገልግሎት ከጧቱ እስከ ማታው እንዴት ሳትደክም እንደምታገለግላቸው እንዴት በብዙ የማቴሪያል አቅርቦት እንደምትደግፋቸው ስላንተ ሲናገሩ ፊታቸው በርቶ ነበረ። ለብዙ ብርቱ አገልጋይ አባቶች ድብቅ ደጀን ነህ ነበርክ ማለት ያስቆጨኛል። መምህር ዘላለም ከዚህ ዓለም በሞት ተለይቷል። ለአገልግሎት ከኢትዮጵያ ወደ አሜሪካ በሄደበት በዛችው ምድር ላይ ነው ከዚህ ዓለም በሞት የተለየው። ሁላችሁም ነፍስ ይማር በሉና ጻፉልኝ። እግዚአብሔር አምላክ ያገለገልከው ዘመንን እድሜህን በቅንነት ታገለግለው የነበረው ነፍስህን በገነት ያኑረው። ያገለገልከውም አምላክ በእቅፉ ይቀበልህ። ያገለገልከው አምላክ በእቅፉ ያስቀምጥህ። መምህር ዘላለም እግዚአብሔር ነፍስን በገነት ያኖርልን። ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ። ብዙ ጊዜ ስለ እነርሱ አልኳችሁ፣ አሁንም እንኳን እያለቀስኩ እላለሁ። መጨረሻቸው ጥፋት ነው። ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሐሳባቸው ምድራዊ ነውና ፊልጵስዩስ ምዕራፍ 3 ቁጥር 18 ጀምሮ። ዛሬ ብዙዎች ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ መስቀል ጠላት ሆነው እየተመላለሱ ነው። መጨረሻቸው ጥፋት የሆኑ ሰዎች
ሆዳቸውን በማምለክ የሚሰሩትን ነውር እንደ ክብር ያወሩታል። ቅዱሳንን መሳደብ ዛሬ እንደ ክብር ተቆጥሯል። ፈጣሪን ፍጡር ማለት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን የዮሴፍ ልጅ ነው ብሎ በድፍረት መናገር፣ ተማላጅ የሆነውን አምላክ፣ ተለማኝ የሆነውን አምላክ፣ የጌቶችን ጌታ፣ የኃያላንን ኃያል፣ የነገሥታትን ንጉሥ፣ የአማልክትን አምላክ፣ አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያና መጨረሻ የሆነውን አምላክ አማላጅ ብሎ መናገር እንደ ክብር ተቆጥሯል። ዛሬ የእመቤታችን የቅድስት ድንግል ማርያምን ዘላለማዊ ድንግልና እየተጠራጠሩ ሌላ ልጆች ወልዳለች እያሉ መናገር እንደ ክብር ተቆጥሯል። ዛሬ ቅዱሳንን መሳደብ፣ መላእክትን መሳደብ፣ የእግዚአብሔር ቤተ መቅደስን ድንጋይ ነው ብሎ ማለት፣ የቃል ኪዳኑን ታቦት ጣዖት ነው ማለት፣ መስቀሉን እንጨት፣ ጸበሉን ውሃ፣ እምነቱን አፈር እያሉ መሳደብ፣ ይህንን ነውር እንደ ክብር ቆጥረውታል። ዛሬ እነዚህ ሆዳቸውን የሚያመልኩ ሰው ሳሉ ባህሪያቸውን ለውጠው ውሾች የሆኑ ናቸው። መጨረሻቸው ጥፋት ነው አለ። መርአዊ ሰማያዊ ከሰማይ የመጣ ሙሽራ ሰርጉን በራሱ መስዋዕትነት የደገሰ ሰምታችሁ ታውቃላችሁ? አይታችሁ ታውቃላችሁ? የትኛው ሙሽራ ነው ሰርጉን የራሱን ሥጋ ቆርሶ የራሱን ደም አፍስሶ ብሉኝ ጠጡኝ እያለ የሚያዘጋጀው የሚደግሰው? መርአዊ ሰማያዊ። ሰማያዊው ሙሽራ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ራሱ ቅዱስ ሥጋውን ቆርሶ ክቡር ደሙን አብስሶ ሰርጉን ደገሰ፣ አዘጋጀ። ቅዱስ ሥጋዬን ብሉ አለ፣ ክቡር ደሜን ጠጡ አለ። የኀጢአታችንን ስርየት እንድናገኝ ራሱን መሥዋዕት አድርጎ አቀረበ። ፍቅሩ ከአእምሮ በላይ ነው፣ ቋንቋም አይገልጠውም። ይህን ደግሞ የሕይወት ምግብና የሕይወት መጠጥ ደግሞ ወልዳ የሰጠችን ቅድስተ ቅዱሳን ንጽሕተ ንጹሐን ብጽዕተ ብፁዓን ድንግል ማርያም ወላዲተ አምላክ ናት። ለዚህ ነው አባታችን አባ ሕርያቆስ በቅዳሴ ማርያም እንደዚህ ብሎ ያመሰገናት። ኦ ማርያም በእንተዝ ናፈቅረኪ ወናቤኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስቴ ሕይወት ዘበአማን ብሎ አመሰገናት። ማርያም ሆይ ስለዚህም እንወድሻለን፣ ከፍ ከፍም እናደርግሻለን። እውነተኛውን የጽድቅ መብልንና እውነተኛውን የሕይወት መጠጥ ወልደሽልናልና አላት። ክብርና ውዳሴ ለቅድስተ ቅዱሳን ለንጹሐን ለድንግል ማርያም ለወላዲተ አምላክ ይሁን። ይህንን ትሑት በግ የዋሁን በግ የቀራንዮን በግ የእግዚአብሔርን በግ ያለምን ኃጢአት ያስወገደውንና ያስተሰረየውን በግ ወልዳ የሰጠች እመቤታችን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ናት። መምህር ዘላለም ወንድሙ እንግዲህ በዕድሜ የዛሬን አያርገውና የበፊቱ የቤተ ክርስቲያናችን ሰባኪ ወንጌል የነበረ ዲያቆን ዳንኤል ክብረት ጋር በዕድሜ ተቀራራቢ ናቸው። በትምህርትም በአስተምሮ በሊቀ ዲያቆኑ በቅዱስ እስጢፋኖስ ቤተ ክርስቲያን ሳምንታዊ ተከታታይ ጉባኤ በማስተማር ይታወቁ ነበር። መምህር ዘላለም ወንድሙ እና ዲያቆን ዳንኤል ክብረት ማለት ነው። በዚያን ጊዜ አሁን ስለ መምህር ዘላለም ወንድሙ ነው እማወራችሁ። ከዕለታት በአንድ ቀን ሳምንታዊ ፕሮግራሙን ለማከናወን ከሩቅ ቦታ ይመጣ ነበር እና ረፍዶበት ይደርሳል። ሕዝቡ ደግሞ ሳምንታዊ ፕሮግራሙን በጉጉት ስለሚጠብቀው በሳምንት ይማሩ ስለነበሩ ሰፍ ብለው እየጠበቁ እያሉ መምህሩ ይቀራል። መምህር ዘላለም ወንድሙ ዘግይቶ ይመጣል።
ከዚያም አውደ ምሕረቱን ተረክቦ ማይኩን ይዞ ሰላምታ ካቀረበ በኋላ ስለ ማርፈዴ እጅግ በጣም በእግዚአብሔር ስም ይቅርታ ጠይቃችኋለሁ ህዝበ ክርስቲያን ሲል ምክንያቱን ተናገረ። ከሩቅ መጣ ስለነበረ የትራንስፖርት ችግር ስለነበረ በትራንስፖርት እጦት ምክንያት አረፈድኩና ይቅርታ አድርጉልኝ ብሎ ሲጠይቅ ህዝቡም ይቅር ብለናል በሚል ስሜት ገለጹለት። ከዛ ትምህርቱን ጀመረ። እንደሚታወቀው መምህራችን ነፍሱን ይማርና መምህር ዘላለም ወንድሙ የአጭር ደቂቃ ትምህርት አይወድም። አነስተኛ ቢባል 2 ሰዓት ነው። ከ2 ሰዓት ያነሰ ከ2 ሰዓት በታች ያነሰ አስተምሮ አያውቅም፣ አያስተምርምም። ከ2 ተኩል እስከ 3ም ይቆያል። በጣም ብርቱና የእግዚአብሔር ኃይልን የተጎናጸፈ ወንድማችን ነው። ክርስቲያናዊ ሃይማኖታዊ ስሜቱ እጅግ በጣም በውስጡ እንደ ቅዱስ ዳዊት የሚቀጣጠል ነው። የቤትህ ቅናት አቃጠለኝ እንዳለው ዳዊት እንደዛ የሚታይበት ጽኑ አገልጋይ ወንድማችን ነው። እናም አስተምሮ ከጨረሰ በኋላ አንዲት እህት ጠጋ ትልና አንተን የመሰልክ መምህር የእግዚአብሔርን መንገድ የምትመራን ወደ ገነት እንገባ ዘንድ የምትጠቁመን የምታጽናናን ወንድማችን መምህራችንማ በእግርህ እየተንከራተትክ የእኛን የመንግሥተ ሰማያት መንገድ አትጠርግም። እኛ በመኪና ፈሰስ እያልን እየተመቻቸልን እየመጣን አንተኛን ለማዳን የምትሯሯጠውማ በእግርህ እየኳተንክ አትመጣም። ስለዚህ መኪና ያስፈልግሃልና እኔ ገዛለሁ ብላ ቃል ገብታ ወዲያውኑ ቼክ ቆርጣ ሰጥታ መኪና ተገዝቶለት በመኪና እየተመላለሰ እንዲያገለግል ያደረገች ጽኑና ብርቱ እሷም የእግዚአብሔር ቤት ቅናቱ ያቃጠላት መልካም እህት ነበረችና ይህን ያደረገችለት እህት መኪና ገዝታ የሰጠችው እሱም ይህ ይደረግለት ዘንድ የሕዝብ ፍቅር ያለው ወንድማችን ሰባኪው መምህር ነበረ። እንግዲህ እርሱም የሰዎችን መንገድ ወደ ገነት ለመጥረግ ሰበከ፣ አስተማረ፣ ዘከረ፣ ገሰጸ። ዛሬም በተጠረገ መንገድ ወደ እግዚአብሔር ሄዷል። አቀድም ስንቀክሙ ይላሉ አባቶች። እንግዲህ ስንቃችሁን አስቀድሞ አንድ ተጓዥ ሰው ስንቁን አስቀድሞ ያዘጋጃል፣ በዕለቱም ስንቁን ሸክፎ ይጓዛል ይላል። ይህ ሰው ወንድማችን ስንቁን አስቀድሞ መንገድ በመጥረግ የተሰጠውን መክሊት በመጠቀም የእግዚአብሔርን መንገድ ጠርጎ ለሕዝብ አሳይቶ አስተምሮ ገስጾ ዘክሮ ዛሬ ጊዜው ሲጨርስ ደግሞ ጊዜውን አጠናቆ ወደ እግዚአብሔር ወደ አምላኩ ተጠርቶ ሄደዋል ማለት ነው። ስለዚህ አሁን በመምህራችን በማረፉ ማዘን ሳይሆን እኛ እኔስ ብለን ወደ ራሳችን መምጣት ነው። ከቶ አፈንግጬ ወደ ጎን በክህደት ጎዳና እንደነከሌ አፈንግጬ ዘመኔ ያልቅ ይሆን ወይ መጠየቅ ራሳችንን። ወደ ተለያዩ አላስፈላጊ ከቤተ ክርስቲያን ወጥተን ወደ ተለያዩ ዓለማዊ ጉዳይ በሱስ ተጠምደን ወድቀን ፍጻሜያችን ይሆን ወይ ይህንን ማሰብ ነውስ? እንደነዚህ ወንድሞቻችን ደግሞ ጸንተን የዘላለምን አክሊል እንቀበል ዘንድ እንበረታ ይሆነው የሚለውን ራሳችን እንድናይና እንድንፈትሽ ይገባል። ስለዚህ ምን ነው እንዳንተ እድሜ ዘላለሜን ከወጣትነቴ ከልጅነቴ ጀምሮ እስከ ሽበት ድረስ አንተኑ እያገለገልኩኝ አንተም መጨረሻ ላይ ጠርተህ ወደ ቤትህ በወሰድከኝ ብሎ መልካም መንፈሳዊ ቅናት ልንቀናበት የሚገባው አይነት እረፍተ ስጋ እረፍተ ሞት ነውና ሁላችሁም ሕዝበ ክርስቲያን ልንጽናና ይገባል። ወደ ራሳችን ዞረን እንድናይ መልእክት ያለው እረፍት ነው እና ሁላችሁንም እግዚአብሔር ያጽናችሁ፣ እግዚአብሔር ያጽናን። የወንድማችንን ነፍስ ይማርልን እንላለን። መንግስተ ሰማያትን ዮሐንስ ወንጌላዊ እየዞረ ሲጎበኝ መንግስተ ሰማያት 12 በር አላት ይልና ቀጥሎ ያለው በጣም ነው የሚገርመኝ። እኔ በሮቹ ሁሉ ስትዞሩ ኢየሱስ ክርስቶስ አማኑኤል መድኃኔዓለም የሚል ስም የለም። የሚል ስም እኔ ዛሬ እነ ጴጥሮስን ያንቋሸሻችሁ እነ ጴጥሮስ እነ ጳውሎስን ያንቋሸሻችሁ አያማልዱም እያላችሁ የደነፋችሁ ሰዎች ኋላ መንግስተ ሰማያት ስትገቡ ወይ አትገቡም ለካ ይቅርታ ስህተት ነው። እኛ የምናውቃቸውን እንምንገባው ሌላ። በነገራችን ላይ ከተዋህዶ ሃይማኖት ውጭ ማንም አይጸድቅም። ይሄን ማመን አለባችሁ። ብቸኛ እኔ በቀደም በሚዲያ ተናግሬያለሁ። እኔ ብቸኛ የመጽደቂያ መንገድ ናት ብዬ የማምነው ተዋህዶ ሃይማኖትን ነው። እናቱን ከነልጁ አስተባብራ አስማምታ የያዘች ጌታው ለሱም ቦታውን የሰጠች ለቅዱሳንም ቦታ የሰጠች
ኦርቶዶክሳዊ ተዋሕዶ ቤተክርስቲያንና መንግስተ ሰማያት ወንጌላዊ ዮሐንስ እየዞረ ሲጎበኝ የጴጥሮስ በር፣ የዮሐንስ በር፣ የያዕቆብ በር እንደገና ከታች መሰረቱ ደግሞ የ12ቱ ነገደ እስራኤል ስም ተጽፎበት ይሄ መጽሐፍ ቅዱስ ነው የሚለው። ከመጽሐፍ ቅዱስ ሐዲስ ኪዳን ከሐዲስ ኪዳንም የመጨረሻው መጽሐፈ ራእየ ዮሐንስ የሚባለው መጽሐፍ ነው የሚናገር። ስለዚህ ቅዱሳን ስማቸው በሰማይ የተጻፈ ነው። ዋጋ ስሙ ስለወጣላቸው አይደለም፣ ለወጣላቸው ስም ዋጋ ስለከፈሉበት ነው። እንደዚህ ብሎ ጴጥሮስ ጳውሎስ ተብሎ ቢቀር ኑሮ የመንደር ስሙ ነው ይቀር ነበር፣ የሰፈር ስሙ ነው ይቀር ነበር። ለምሳሌ ኢየሱስ የሚለው ስም እኮ ረቂቅ መለኮትና ግዙፍ ስጋ፣ ሕያው መለኮትና ሟች ስጋ፣ ዘላለማዊ መለኮትና ጊዜያዊ ስጋ ሲዋሃድ በሁለቱ ተቃራኒ ብሎ አይገልጣቸውም። ፍጹም የማይገናኙ ባህሪያት ሲገናኙ ሲዋሃዱ በድንግል ማርያም ማህፀን ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆነው በድንግል ማርያም ማህፀን ይሄ መድኃኒት ሲቀመም መለኮትና ስጋ ተዋህዶ መድኃኒቱ ሲቀመም የድንግል ማርያም ማህፀን የዘላለማዊ መድኃኒታችን ፋብሪካ ሆኖ ሲቀመም መድኃኒቱ 9 ወር ከ5 ቀን ለምርት ሲበቃ ያ መድኃኒት ምን የሚል ስም ወጣለት? ኢየሱስ የሚል ስም ወጣለት። የኢየሱስ ክርስቶስ ስሞች 4 ነገር ያንጸባርቃሉ። አንደኛ የባህሪውን ርቀት፣ ሁለተኛ የፍቅሩን ጥልቀት፣ ሶስተኛ የክብሩን ምጥቀት፣ አራተኛ የሥራውን አይነተ ብዙነት ያሳያል። ዝም ብሎ እንደው ተራ መጠሪያ አይደለም። እንግዲህ ሁላችሁም የመምህራችን በስጋ ሕይወት በቁመተ ስጋ እያለ የሚጠበቅበትን መክሊት በሚገባ አገልግሎ አትርፎ የሄደ የተጓዘ ወደ ገነት ወደ መንግስተ ሰማያት ወደ እግዚአብሔር ወደ አምላኩ የተጓዘ ወንድማችን ነውና የእሱን አርአያ እንድንይዝ ነው። ወልደ ሰማዕት ነፍስ ይማር እያላችሁ ሁላችሁም ኮሜንት ጻፉ።